ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች፣ ይህ ጽናት ሚዲያ ነው። እንደምን አድራችኋን? ዕለተ አርብ ኅዳር 5 2018 ዓ.ም ረፋር ላይ የተሰሙ ወሳኝ መረጃዎችን ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። በመረጃ ሰዓታችንም ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን አበይት ርዕሰ ጉዳዮችን ወደ እናንተ እናደርሳለን። መረጃዎቻችን በፍጥነት እንዲደርሷችሁና ሚዲያችን ከአጽናፍ እስከ አጽናፍ ተደራሽነቱ ይሰፋ ዘንድ ለወዳጅ ዘመዶ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቶን ያሳዩን እያልን በቀዳሚነት ወደ ያዝናቸው ርዕሰ ጉዳዮች አመራለሁ። በቅድሚያም ዋና ዋና ዜናዎቹን እናስደምጣችሁ። በባድመ የተኩስ ልውውጥ መደረጉ ተሰማ። በኢትዮ ኤርትራ የድንበር አካባቢ ከባድ የሚባል ውጥረት ተፈጥሯል። ከኤርትራ መዲና አስመራ አዲ አሎና ከኢትዮጵያ 4 ኪሎ የብልጽግና መንግስት በኩል ከቃላት የዘለለ የጦርነት ቅስቀሳ ከበድ ወዳለ የጦርነት ጉትጎታ አልፎ የተኩስ ልውውጦች መኖራቸው ተሰምቷል። አንዱ የመረጃ ተደራሽ አድርገን ይዘነዋል፣ የምታደምጡት ይሆናል። ፋኖ የብልጽግናውን መራሹ መንግስት በመክዳት ፋኖን የተቀላቀሉ የፋሽስቱ ሰራዊቶች ቁጥር በእጥፍ እየጨመረ መሆኑ ተገለጸ። በብልጽግናው የኦህደድ ሰራዊት መሪ ፊልድ ማርሻል ብርሃኑ ጁላ ፋኖን 90% ደመሰስ ናቸው፣ እየተዋጉ ያሉት በ10 ብቻ ነው፣ በዋሻ ውስጥ ሰጥመው የማጽዳት ስራ ላይ ነን እያሉ ኦህደድ የብልጽግና የሚዲያ ክንፍ በሚዲያ ዘመቻ የጀመሩት አዛዥ መከላከያ ኃይላቸው በራሱ ፍቃድ ከነሙሉ ትጥቁ ፋኖን ሲቀላቀል፣ በአንጻሩ ደግሞ የፋኖ ኃይሎች እጅ ለሚሰጡ የመከላከያ አባሎች ደማቅ አቀባበል አድርገንላቸዋል ሲሉ ተደምጠዋል። እናንተም የምታደምጡት ይሆናል። በኦህደድ ብልጽግና መንግስት ከተከለሉት የክልል ከተሞች አንዷ ደቡብ ኢትዮጵያ ጂንካ ከባድ ውጥረት ተፈጥሯል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል አስታውቋል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ተገልጿል። በተፈጠረው ወረርሽኝም የዓለም ጤና ድርጅት አፋጣኝ መልስ ሰጥቻለሁ ብሏል። የምትሰሙት ይሆናል። ከአድግራት ከተማ ወደ ክልሉ ዋና ከተማ መቀሌ እንዲሁም ወደ አድዋ የሚወስዱት ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢው ነዋሪዎች የገለጹ ሲሆን ይህ የመንገድ መዘጋት በክልሉ ምስራቃዊ ዞን አድግራትና በማዕከላዊ ዞን አድዋ እንዲሁም ከዋና ከተማው መቀሌ ጋር ያለውን የትራንስፖርት የንግድና የህዝብ እንቅስቃሴ በእጅጉ እንዳስተጓጎለ ተገልጿል። አንዱ የመረጃ አካላችን አድርገን አካተነዋል። በዜና ሰዓታችን የምታደምጧቸው ይሆናል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከኛ ጋር ከሆነ እነዚህንና ሌሎች አጫጭር መረጃዎችን የምታደምጡ ይሆናል። ሰናይ ቆይታ ይሁንላችሁ። በባድመ የተኩስ ልውውጥ መደረጉ ተሰማ። በኢትዮ ኤርትራ የድንበር አካባቢ ከባድ የሚባል ውጥረት ተፈጥሯል። ከኤርትራ መዲና አስመራ አዲ አሎና ከ4 ኪሎ የብልጽግና መንግስት በኩል ከቃላት የዘለለ የጦርነት ቅስቀሳ ከበድ ወዳለ የጦርነት ጉትጎታ አልፎም የተኩስ ልውውጦች መኖራቸው ተሰምቷል። በኢትዮ ኤርትራ ድንበር ባድመ በትናንትናው ዕለት ከባድ የተኩስ ልውውጥ መደረጉ የተሰማ ሲሆን የተኩስ ልውውጡ በሻዕቢያና በህወሓት ወታደሮች መካከል እንደነበር የጽናት ሚዲያ ወታደራዊ ምንጮች ተናግረዋል። እንደ ምንጮቻችን ገለጻ ከሆነ ተኩሱ የተካሄደው በትናንትናው ዕለት ሲሆን ሰዓታትን የፈጀ ነበርም ተብሏል። የውጊያው ምክንያት በሁለቱም ኃይሎች መካከል በተፈጠረ አለመግባባት እንደሆነም ተገልጿል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የወዳጅ ወዳጅ ጠላቴ ነው በሚል ብሂል የተመሰረተ ሲሆን ካሁኑ ሳንካ ገጥሞታል። የአሁኑ አለመግባባትና ወደ ተኩስ እንዲያመሩ ያደረጋቸው በሁለቱ ኃይሎች መካከል ያለው የማይታረቅ ፍላጎት ነውም ተብሏል። ሻዕቢያ ህወሓት ከራሱ ፍቃድ ውጭ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጥ መንስኤም ሆኗል። ምንጮች እንደሚሉት በዚህ ተኩስ በህወሓት በኩል ከፍ ያለ ሰብአዊ ኪሳራ የደረሰ ሲሆን በሻዕቢያ በኩልም መጠነኛ የሚባል ጉዳት ደርሷልም ተብሏል። ይህ በእንዲህ እንዳለም ህወሓት ከታጣቂዎቹ ከአርሚው የተነሳበትን ተቃውሞ ለመቆጣጠር ይፋ ያደረገው የአደረጃጀት ለውጥ ቡድኑን ለጉድ እየናጠውም ነው ተብሏል።
ጽንፈኛው ህወሓት ከትግራይ ህዝብ ብቻ ሳይሆን ከአብዛኛው የአርሚ አባላት ልብም ውልቅ ብሎ ወጥቷል። ለዚህም ሁነኛ ማሳያ ከቅርብ ጊዜ በፊት አርሚው በተለያዩ አካባቢዎች ያደረገው መሬት አንቀጥቅጥ የተቃውሞ ሰልፍም ነው። ይህ ብቻ አይደለም። እስከ ዛሬ ድረስ ከሁሉም የአርሚ አደረጃጀቶች ታጣቂው ወደ ሐራ መሬት በገፍ እየሸሸ ነው። ታጣቂው ከህወሓት አደረጃጀት አፈንግጦ መውጣትና ቡድኑን መቅበር ነው ዋነኛ ዓላማው። ከዚህም የተነሳ ክፉኛ የተጨነቀው የአዛውንቶች ክበብ ህወሓት ታጣቂዎቹን በአዲስ መልክ ለመጠርነፍ እንቅስቃሴ የጀመረ ሲሆን በዚህም ሰበብ የሻዕቢያን ወታደር በአደረጃጀቶቹ አስርጎ እንዲያስገባ ከኢሳያስ አፈወርቂ አቅጣጫ ተቀብሏል። በዚህም ነባሩን የአርሚ አደረጃጀት በማፍረስ አዳዲስ ሬጅመንቶችና ክፍሎችን ለመጨመር በሚል ወደ እንቅስቃሴ ገብቷል። ሆኖም የቡድኑን ሴራ በሚገባ የተረዳው አርሚ አደረጃጀቶቹን ከወዲሁ መቃወም ጀምሯል። በተለይም ነባር የሚባሉት የአርሚ አባላት የሻዕቢያ ወታደር አይመራንም እያሉ ውስጥ ለውስጥ ማጉረምረም ስለመጀመራቸው ከታጣቂ ቡድኑ ሾልኮ የደረሰን መረጃ ያመለክታል። ጉልቻ ቢለዋወጥ ወጥ አያጣፍጥም እንዲሉ ቡድኑ ይፋ ያደረገው የአደረጃጀት ለውጥ እንቅርት ላይ ጆሮ ደግፍ ሆኖበታል። ከአድግራት ከተማ ወደ ክልሉ ዋና ከተማ መቀሌ እንዲሁም ወደ አድዋ የሚወስዱት ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢው ነዋሪዎች የገለጹ ሲሆን ይህ የመንገድ መዘጋት በክልሉ ምስራቃዊ ዞን ወይም አድግራትና በማዕከላዊ ዞን አድዋ እንዲሁም ከዋና ከተማው መቀሌ ጋር ያለውን የትራንስፖርት የንግድና የህዝብ እንቅስቃሴ በእጅጉ እንዳስተጓጎለ ተገልጿል። ተቃውሞውን እንዳካሄደ የተነገረለት አርሚ 15 የተሰኘ ቡድን በቀድሞው የህወሓት ጦር መዋቅር ውስጥ የነበረ ክፍል እንደሆነ መረጃዎች ያመለክታሉ። የአካባቢው የመረጃ ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ እስካሁን በግልጽ አልተገለጸም። ይሁን እንጂ ይህ ክስተት የፕሪቶሪያውን የሰላም ስምምነት ተከትሎ በትግራይ ክልል እየተካሄደ ባለው የሰራዊት ትጥቅ መፍታት ማቋቋምና ውህደት ወይም ዲዲአር ሂደት ዙሪያ አልፎ አልፎ ከሚነሱ ውጥረቶች ጋር ግንኙነት ሊኖረው እንደሚችል ታዛቢዎች ይጠቁማሉ። በጉዳዩ ዙሪያ ከክልሉ ጊዜያዊ አስተዳደርም ሆነ ከሌሎች ኦፊሻላዊ አካላት እስካሁን የተሰጠ መግለጫ የለም። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ የተደራጁ የፌዴራል ፖሊስ አባላት ዝርፊያ ተፈጸመ። ስርዓት አልበኝነቱ ወደ ከፋ ደረጃ ተሸጋግሯል መባሉም ተሰምቷል። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ የፌዴራል ፖሊስ አባላት በከተማው በዝርፊያ የተሰማሩ ሲሆን ሀገሪቱ መንግስት አልባ የፈረሰች ሀገር ሆናለች በማለት ተጎጂዎች ለጽናት ሚዲያ ገልጸዋል። የፌዴራል ፖሊስ የፈጸሙት ዝርፊያ በቅርቡ የብልጽግናው ማፊያ ቡድን ለሁሉም የመንግስት ሰራተኛ ከመስከረም ወር ጀምሮ 2018 ዓ.ም የደሞዝ ጭማሪ አድርጋለሁ ቢልም ለሰራዊቱ በአካውንታቸው ጭማሪ ተብሎ የገባላቸው የመስከረም ወር 800 ብር ብቻ ነው የሚሉት የጽናት ሚዲያ የመረጃ ምንጮች ይህንን ያየው የፌዴራል ፖሊስ አባላት በቂ ደሞዝ ስለማይከፈልን በሚል በአዲስ አበባ በካራ ቆሬ መስመር የሚመጣን የጭነት መኪና ኬላ ላይ አስቆመው ሹፌሩን አስወርደው በሌላ መኪና ወስደው ጭነት የጫነውን ተሳቢ መኪና ሙሉ የፍርኖ ዱቄት ጭነት እያሽከረከሩ ይዘው ተሰውረዋል። በተመሳሳይ በአዲስ አበባ በመካኒሳ አካባቢ የተደራጁ የፌዴራል ፖሊስ በአንድ ግለሰብ ቤት ለፍተሻ ነው የመጣ ነው በማለት ሌሊት ገብተው ወርቅና ብር እንዲሁም ግምቱ ከፍ ያለ ገንዘብ በመዝረፍ ሲወጡ በተጎጁ ባለቤቶቹ ላይ እጅና አፋቸውን በማሰር የመኖሪያ ቤቱን በሩን በመዝጋት ሊሰወሩም ችለዋል ተብሏል። ሌላው የመደበኛ ፖሊሶችም ከቀይ ባህር ዘመቻ ጋር በተያያዘ ፖሊሶቹን ሰብስበው 7000 ፖሊስ እንደ አዲስ አበባ ለሀገር ለመዋደቅ ዝግጁ ሁኑ ሲባል ፖሊሶቹም ዓላማ የሌለው ጦርነት ሂጄ ውድ ህይወቴን በነፃ አልገብርም በማለት የመልቀቂያ ደብዳቤ ዋናውን መስሪያ ቤት እንዳጨናነቀውም ተሰምቷል። በየቀኑ የሚጠፋው የሚሰወረው የፖሊስ አባላት ሀገሪቱ ወደ አሳሳቢ ደረጃ ከመድረሷን በላይ የተደራጀ ተቋማዊ ዘረፋ በህዝቡ ላይ መፈጸሙም የስርዓት አልበኝነት መገለጫም ሆኗል።
ፋኖ የብልጽግናውን መራሹ መንግስት በመክዳት ፋኖን የተቀላቀሉ የፋሽስቱ ሰራዊቶች ቁጥር በእጥፍ እየጨመረ መሆኑን ተናገረ። በብልጽግናው የኦህደድ ሰራዊት መሪ ፊልድ ማርሻል ብርሃኑ ጁላ ፋኖን 90% ደመሰስ ናቸው፣ እየተዋጉ ያሉት በ10 ብቻ ነው፣ በዋሻ ውስጥ ሰጥመው ማጽዳት ስራ ላይ ነን እያሉ ኦህደድ የብልጽግና የሚዲያ ክንፍ በሚዲያ ዘመቻ የጀመሩት አዛዥ መከላከያ ኃይላቸው በራሱ ፍቃድ ከነ ሙሉ ትጥቁ ፋኖን ሲቀላቀል፣ በአንጻሩ ደግሞ የፋኖ ኃይሎች እጅ ለሚሰጡ የመከላከያ አባሎች ደማቅ አቀባበል አደረግንላቸው ሲሉም ተደምጠዋል። ከፋሽስቱ ሰራዊት እየፈረሱ ፋኖን የሚቀላቀሉ ሰራዊቶች ቁጥር በየጊዜውም ጨምረዋል። የ12ኛና የ93ኛ ክፍለ ጦር የሆኑት ሰራዊቶች የብልጽግናን ጭቆና በትከሻቸው ላይ አራግፈው በመጣል ወደ አማራ ፋኖም እየተቀላቀሉ ይገኛል። በዚህም አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቅ ኮርን የሚቀላቀሉ የፋሽስቱ ሰራዊቶች ከቀን ወደ ቀን ቁጥራቸው እየጨመረ መጥቷል። በጥቅምት ወራት የመባቻ ማግስት እስከ ትላንት ህዳር 4 የፋሽስቱን ስርዓት እየከዱ የደጀን ክፍለ ጦርን የተቀላቀሉ ኃይሎች ቁጥራቸውም ጨምሯል ተብሏል። ራሳቸውን ከሞትና ከጥፋት በመታደግ የፋሽስቱን ስርዓት አገልጋይነትን በመጠየፍ የብልጽግናን ቤት ንቀው ወደ ህዝብ እየተቀላቀሉ ይገኛሉ ያሉት የደጋው መብረቅ ከፍተኛ አመራሩ ናቸው። በሌላ በኩል ደግሞ የስርዓቱን አስከፊነትና ጨፍጫፊነት እየመሰከሩ ሲሆን ከአሁን በኋላ የፋሽስቱን ወንበር ለማስጠበቅ የምንገብረው የህይወት ዋጋ የለም ሲሉም ገልጸዋል። አስቀጥለውም በፋሽስቱ ስርዓት ውስጥ ተጨቁነውና ተደፍጥጠው ያሉ ወታደሮች ባገኙት አጋጣሚ ፋኖን ይቀላቀላሉ፣ ራሳቸውን ነፃ ያወጣሉም ሲሉም መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለም የብልጽግና መንግስት ተልእኮን በመቀበል የመኪና ሹፌር በማገት 1.5 ሚሊዮን ብር የጠየቁ ሌቦችና ሽፍታ ባንዳዎችን በቁጥጥር ስር አዋልኩ በማለት የአፋብኃ ምዕራብ ቀጠና ቴዎድሮስ እዝ ገለጸ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በትናንትናው ዕለት ከደንበጫ ወረዳ የጨረቃ ቀበሌ የመኪና ሹፌር በማገት 1.5 ሚሊዮን ብር የጠየቁ ሌቦች በቁጥጥር ስር ውለዋል። በፋኖ ትግል ስም ለዘረፋና እኩይ ተግባራት የተሰማሩ ሌቦች በብልጽግና አስተባባሪነት በየቦታው ሲዝረከረኩም ይስተዋላሉ። በትናንትናው ዕለት በደንበጫ ወረዳ አንድ በፋኖ ስም በዘረፋ ላይ የተሰማራ ግለሰብ ከአንድ የፖሊስ አባል ጋር በመሆን ከአዲስ አበባ ወደ ባህር ዳር በመጓዝ ላይ ካለም ካሶኒ ሹፌር በማገት 1.5 ሚሊዮን ብር በመጠየቅ ላይ ሳሉ መረጃው ቀድሞ የደረሰው የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ጥብቅ ክትትልና በማህበረሰቡ ተባባሪነት በቁጥጥር ስር ውሏል። በኦህደድ ብልጽግና መንግስት ከተከለሉት የክልል ከተሞች አንዷ ደቡብ ኢትዮጵያ ከባድ ውጥረት ተፈጥሯል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ገልጿል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ተገልጿል። በተፈጠረው ወረርሽኝም የዓለም ጤና ድርጅት አፋጣኝ መልስ ሰጥቻለሁ ብሏል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል አስታውቋል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታም እንደታየም ተገልጿል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለም የሄሞራጂክ ፌቨር በሽታ መከሰቱን ያስታወቁት ከትናንት በስቲያም ረቡዕ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫም ነበር። በሽታው መከሰቱን ያመለከቱት በሄሞራጂክ ፌቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበር የሕክምና ተቋም ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣ ሁኔታም በጣም ከባድ ሲሆን መሆኑን አስረድተዋል።
ተወካይ ሜዲካል ዳይሬክተሩ እንደሚናገሩትም ታካሚው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፏል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለሕክምና መምጣታቸውን ገልጸዋል። ይህ በእንዲህ እንዳለም የዓለም የጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካ ዶላር ድጋፍ መደረጉን አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂክ ፌቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካ ዶላር ድጋፍ መድረጉን ይፋ አድርገዋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆን ጊዜ ሁሉም ድጋፉን ለማሳደግ ዝግጁ መሆናቸውንም አክለው ገልጸዋል። መግለጫው ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም የጤና ድርጅት ቢሮዎች በቅንጅት እየሰሩ መሆኑን ጠቁሟል። የዓለም ጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒትና ቁሳቁሶችን መላኩንም ዳይሬክተሩ አሳውቋል። የሱዳን የእርስ በርስ ጦርነት ከሁለት ዓመት ተኩል በኋላም ተባብሶ እንደቀጠለ ነው። ጦርነቱ እንዲራዘም ምክንያት ከሆኑት መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉት ለሁለቱ ተፋላሚ ኃይሎች ማለትም የሱዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃንና የሱዳን ፈጥኖ ደራሽ ኃይል አርሴፍ ጄኔራል ሐምዳን ዳጋሎ ወይም ሐሚቲም የፖለቲካና ወታደራዊ ድጋፍ የሚያደርጉ ሀገራት አሉ በማለትም የተለያዩ ሀገራት ስማቸው ይጠቀሳል። በጦርነቱ ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸውም ተፈናቅለዋል። ዓለም አቀፍ የመሳሪያ ማዕቀብ ቢጣልም የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል አርሴፍ አሁንም የጦር መሳሪያ እያገኙ ናቸው። ከቀጠናው ሀገራት በሱዳን ጦርነት እጃቸውን ያስገቡ መኖራቸውም ነገሮች የበለጠ እንዲካረሩ ምክንያት ሆኗል። ጦርነቱ ወደ አፍሪካ ቀንድ የሚዛመት ዳፋ እንዳያመጣም ያሰጋል። ከጥቂት ሳምንታት በፊት ፈጥኖ ደራሽ ኃይሉም አልፋሽር ከተማን መቆጣጠሩ የጦርነቱን አቅጣጫም ለውጦታል ተብሏል። በከተማ ጭፍጨፋ ፈጽሟል በሚልም ወታደሮቹም ተከሰዋል። የሱዳን ጦር ይደግፋሉ ተብለው የሚታሙት ሀገራት ግብፅ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ እንደሆኑም የሚዘገብ ሲሆን ሀገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡም ይታመናል ተብሏል። የሱዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃን ጦርነቱ እንደተነሳ ወደ ግብፅ አቅንተዋል። ግብፅ ጦሩን እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶችም ወጥተዋል። በመሆኑም በሱዳኑ የእርስ በርስ ጦርነት ከተቀሰቀሰ ከሁለት ዓመታት በኋላ ጄኔራል አልቡርሃን ለተኩስ አቁም 4 ቅድመ ሁኔታዎች ማቅረባቸው ተሰምቷል። በሱዳን ውስጥ ያለው የእርስ በርስ ጦርነት ለማስቆም በአራት ሀገራት መካከል አዲስ ጥረት እየተደረገ መሆኑም ይታወቃል። በአሜሪካ፣ በሳውዲ አረቢያ፣ በዩናይትድ አረብ ኤምሬትስ እና በግብፅ አማካኝነት እየተካሄደ ያለው ይህ ጥረት ምክረ ሀሳብ ያቀረበ ሲሆን በዚህም በአስቸኳይ የ3 ወራት የሰብአዊ ተኩስ አቁም እንዲደረግና በ9 ወራት ውስጥ ደግሞ ሁለቱም ተፋላሚዎች የማይሳተፉበት የፖለቲካ ሂደት እንዲጀመርም ተጠይቆ ነበር። ይህንን ምክረ ሐሳብ የጀነራል አብዱል ፈታህ አልቡርሃን መንግስት ውድቅ ሲያደርገው ተቀናቃኙ ፈጥኖ ደራሽ ኃይል ግን እንደሚቀበለው መግለጹም ይታወሳል። አልሱዳኒ የተሰኘው ጋዜጣ ዛሬ እንደዘገበው ደግሞ የሌተናል ጀነራል አልቡርሃን መንግስት በአራትዮሽ አደራዳሪዎች በቀረበው ምክረ ሐሳብ ላይ እንደሚስማማም አስታውቋል። ነገር ግን ምክረ ሐሳብ ለመቀበል 4 ቅድመ ሁኔታዎችን ለአደራዳሪዎቹ ማቅረቡን የጠቀሰው ዘገባው እነዚህም ፈጥኖ ደራሽ ኃይሉ በቅርቡ ከያዛቸው አካባቢዎች ለቆ እንዲወጣ፣ የፈጥኖ ደራሽ ኃይሉ ታጣቂዎች በሚዘጋጅላቸው ካምፕ ውስጥ እንዲገቡ፣ ፈጥኖ ደራሽ ኃይሉ ለቆ በሚወጣባቸው አካባቢዎች የፖሊስ ኃይል እንዲሰማራና የተኩስ አቁሙን በፈጥኖ ደራሽ ኃይሉ ላይ የተጣለውን የጦር መሳሪያ ገደብ የሚቆጣጠር ዓለም አቀፍ ታዛቢ ቡድን እንዲሰማራ የሚሉ መሆናቸውን አስረድቷል። ክቡራትና ክቡራን የጽናት ሚዲያ አድማጭ ተመልካቾቻችን ለአሁኑ ያሰባሰብናቸው መረጃዎቻችን እነዚህን ይመስላሉ።
በሌላ የመረጃ ሰዓታችን እስከምንገናኝ መልካም ቀን ይሁንላችሁ።